ባካችሁ ይሄን ሁሉ ዓመት እዚህ ጋር ቁጭ ብዬ ወገን ቀበሌ ውስጥ የሚሰራው የሚያዥኝ በሚያልፉት ባካችሁ ያላችሁ ድርጁ ዘምራችሁ ምንም ማለላችሁ ምንም አልፈልግም። ከዚህ ከመቃብር ውስጥ አውጡኝ ልጆች። ከዛ በኋላ እግዚአብሔር ያውቃል። እግዚአብሔር የፈጠረ እግዚአብሔር ደግሞ መልስ አዳኝም ነው እግዚአብሔር። ስለዚህ እምላችሁ አሁን ከዚህ መቃብር ውስጥ ቀበሌ ውስጥ የምትሰሩት፣ ወረዳ ውስጥ የምትሰሩት ኮሚቴም ካለ እስከ አዳነች ቤት ድረስ ባላችሁ ባካችሁ አሱ ልጆች ጋር ቱቦ ከላይ ላይ እየፈሰሰ ነው። ከልጆች ጋር በቤት ተከራይቼ ብኖር አልቻልኩም። ባለቤቴ አሁን እንዳለ በቃ በእሳት ተቃጣጥላ ነው የምትውለው። የእሷ ነገር ደግሞ ያሳስበኛል። እሷ ልክ እንደኔ ከታመመች እኚህ ልጆች ምን ይሆናሉ? እኔያች እየሄድ ወድቃለሁ፣ እሷም እንደኔ ከወደቀች ብዬ ስለ ባለቤቴ ነገር በጣም ያሳስበኝ። ስለዚህ እርዱኝ ነው የምላችሁ።